ትሄድበታለህ እስከነ ጃኬቱ እስከነ ቲሸርቱ ሶስት ሶስቱም ባንድ ሶስት ማሽ ተከታተልና ቀለን እናቴ ምን አገባኝ። ዛሬ ጀመርኩት ተከታተልና ዛሬ ጀመርኩት እንዴ ውይ ማንነህና አንተ ነው እንደዘለጠበተው ማንነህና ነው የትኛው ደህና ጊፍተር የሚያድንህ ኑሮ ነው ሄለን ጋር ስትጫወት ዘንጠት ትመጣለህ ያለህ የክት ልብስ ለብሰህ ትመጣለህ ከኔ ጋር የተጫወትክ ረሳኸኝ እንዴ እኔ እኮ ነኝ ከጫማ እስከ ፓንት ባዶህን ያስቀረውክ ሶስቱም ቅርብ እኔ ምንድነው አንደኛ ጸጉሩ ሁሉ ቀለም ምናምን ተቀብተህ ኦ ማይ ጋድ ወጣት መስላል ቁርጡ የወጣት ነው ይሄ ባንተ እድሜ አይሄድም ጸጉር ላጨው በመላጣው ፊት ጋር መሰስለው ሶስተኛ ልቀይት ላታለቅስ ማሜ ልታለቅስ ነው እንዴ ሜምበር ላይ ናችሁ ኦኬ ማሜ ሶስተኛውን አቀልልሃለሁ ሶስተኛ ቅጣት ማሜ ዱቄት በሻምፖ ትበጠብጥና አፈር ጨምረህበት ሙሉ ፊትክንና አንገትህን አፈር በቀደም ዋርኒንግ ሰጥቶ አላወጣም ጨዋታ እንዲገማ ትፈልጋለሽ እንዴ ለምን የሆነ ግም አስተሳሰብ ዋርኒንግ የማይሰጥ የፈለግሽውን ቅጣት ማለት ነው ለምን እናቱን ጆሮ መቆራረጥ ለምን ጥፍር መንቀል አይሆንም ዋርኒንግ የሚሰጥ ጌም ያበላሻል ዱቄት በጥብጠህ ሙሉ ፊትና አንገትን ጸጉርን ተቀባ እንዴ አራተኛ ቅጣት የኒሞናን መኪና ስብረው እናቴ እኔው ተራ ቅጣት አልወድም ስቀጣ ወንድ ቢቀጣ አሁን ጸጉር ማንሳት በይው መቅደድ በይው እቀጣዋለሁ ግን ትቀጨዋለሽ አንቺ ጸጉርሽን ታልሻለሽ አታሸንፍም እንጂ ጸጉርሽን ይኸው ልብ ብላችሁ አነሳዋለሁ አታሸንፍም አንተ እንጂ አነሳዋለሁ ግን አታሸንፍም ኦቹ ጌም በ10 ሺህ ነው ታስታውሻለሽ አይደል አስተሰረው ምንም በ10 ሺህ ነው የተጫወትሽው ያ በ10 ሺህ ነው እንደዚህ አይነት ቅጣት ከባድ ቅጣት አንቺ ከልጅ መልካት ስለዚህ የልጁ መኪና ነው ስበራል